አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተስፋይቱ ቤተሰቦች እህት ወንድሞች እንዴት ናችሁ? ደህና ናችሁ ሆይ? እኔ አላህ አልሐምዱሊላህ። ዛሬም እንዴት ተለመደው ህይወትን እንዴት እንምራ በሚል ርዕስ መጥቻለሁ ማለት ነው። በንባብ መልኩ ግጥም አቀርብላችኋለሁ። ሀባይ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ህይወት ጉዟችን እንሄዳለን ማለት ነው። ሰላም ውድ ተመልካቾቼ፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ስለ አንድ ሁላችንም የምንጋራው ጉዞ እንነጋገራለን። ይህም ህይወት ነው። ህይወት እንዴት እንምራ በሚል ነው። በችግር ጊዜ እንዴት እንጽና፣ በደስታ ጊዜስ እንዴት ምስጋናን እንያዝ። እስቲ አብረን እንጓዝ። ህይወት እንደ ጉዞ ናት። መንገዷ ሁሌ ለስላሳ አይደለም። አንድ ቀን ፀሐይ ትወጣለች፣ አንድ ቀን ደግሞ ዝናብ ይዘንባል። ነገር ግን ህይወት በትዕግስት እንምራ፣ በተስፋ እንጓዝ፣ በፍቅር እንኖር፣ በሰላምም እንተያይ። የትናንት ስህተት የዛሬን ህይወት አይገዛም። ከትናንት እንማር፣ ዛሬን እንኖር። ነገንም በተስፋ እንጠብቅ፣ ሰውን በቃላችን አንጉዳ። በተቻለን መጠን መልካም እንሆን፣ ምክንያቱም ዛሬ የሰጠነው ፍቅር ነገ ወደኛ ሊመለስ ይችላል። ህይወት አጭር ጉዞ ናት። ስለዚህ ቂምን እንተው፣ ንዴትን እናረቅ፣ ይቅርታን እንማር፣ በሰላም እንኖር። የመጨረሻ መልእክቴ የሚሆነው ህይወት የተሰጠን ለመኖር እንጂ ለመጨነቅ ብቻ አይደለም። የሚያልፈውን እንደ ትምህርት እንያዝ፣ ያለንን እንደ ስጦታ እንቁጠር። የምንመኘውን ደግሞ በተስፋ እንጠብቅ። ምክንያቱም የህይወት ውበት የሚኖረን ዘመን ብቻ ሳይሆን በምንኖርበት መንገድ ነው። ይህ መልእክት ልባችሁን ከነካው ቪዲዮውን ለሌሎችም አጋሩ። ለሚወዷቸው ሰዎች መልካም ቃል አትከልክሉ። አንድ መልካም ቃል የአንድን ሰው ቀን ሊቀይር ይችላል። እስከምንገናኝ በሰላም ኑሩ፣ በፍቅር ኑሩ፣ በተስፋ ኑሩ። ሰላም ለሁላችን።